ሊቃውንቱ ሲናገሩ የበላይን ማክበር ትክክል ነው ይላሉ። ከኔ ጋር ናችሁ? አቻን ወይም እኩያን ማክበር ደግሞ ተገቢ ነው። ሁሉንም ማክበር ተገቢ ነው። የበታች የምንለውን ማገልገል ወይ ማክበር ግን አምላክነት ነው ይላሉ። ከኔ ጋር ናችሁ? ዝቅ ብሎ ያከበረን አምላካችን ነው። እሱን ነው የምንመስለው። ብዙ ሰዎች ከማህበረሰቡ ተገልለዋል። ባላቸው ምጣኔ ሀብት፣ ባላቸው የእውቀት አድማስ፣ ባላቸው የዘመድ ብዛት በብዙ መልኩ ተገልለዋል። እነሱን ማገልገል ማክበር አምላክነት ነው ማለት ዘበጸጋ የሚያሰኝን ክብር መያዝ ነው። ትሁት መሆን ማለት ክርስቶስ ራሱ ዝቅ አደረገ፣ ባዶ አደረገ። የመላእክትን ባህሪ አይደለም እኛን ነው የሆነው። ሰዎችን አከበርን፣ እሱ ወደ ላይ ወሰደን። አንዱ እንግዲህ የምናየው ትሕትናን ነው። ሌላው ጾማችን ነው። ታቅቦ ብለን የምንገልጸው ነው። መታቀብን የምናይበት ነው። በታቅቦ ህይወት ውስጥ ሁልጊዜ ከእግዚአብሔር ጋር እንድንኖር እድል ይሰጠናል። የመጨረሻው በፍቅርና በምሕረት መገለጥ ነው። የክርስቲያን ፍቅር ራሱ ክርስቲያናዊ የሆነ ፍጻሜውን ይመለከታል። ቅድም ያነሳሁት የምሕረት ፍቅር ደግሞ ማንኛውም መንፈሳዊ ተጋድሎን እንድንፈጽም ኃይል ይሰጠናል። ለዚህ ነው ቅዱስ ሶራፊም የሚባለው ታላቅ አባት ሲናገር የሰላምን መንፈስ ገንዘብ አድርግ ወይም ማግኝ ፈልግ፣ በአንተ ዙሪያ ያሉትን በሺዎች የሚቆጠሩትን ታድናለህና ይላል። ከኔ ጋር ናችሁ? ቤታችን ሰላም ሲሆን አገረ ሰላም ትሆናለች። ሰዎችን የማዳን አቅም ይኖረናል። ሰዎችን የመፈወስ አቅም ይኖረናል። በውስጥ ያለውን ነገር ወይም የመጨነቅ ወይም በአንተ ውስጥ ነው ያለው። ሱራፌም ሲናገር የሰላምን መንፈስ ገንዘብ አድርግ ወይም ፈልጋት፣ ሰላማዊ ሁን። አንተ ሰላም ስትሆን በዙሪያ ያሉ ሁሉ በሺህ የሚቆጠሩት ሰላም ይሆናሉ ነው። ክርስቲያን ኦርቶዶክሳዊ ሰላማዊ ነው። ሰይፍ የለውም። ሰይፉ አምላኩ ነው። ቃላቶቹ አምላኩ ነው። በአምላኩ የሚነገር የፍቅር ቋንቋ ነው ያለው። በሰላም በፍቅር በምሕረት የሚኖር ነው። ለኛ የምሕረት ሰዎች ስንሆን ሌሎችን ሰዎች የማዳን ለጊዜው እንኳን በሞኝነት ሊገልጹን ይችላሉ በዓለም ያሉት ሰዎች። ከጊዜ በኋላ ግን ሁሉን የሚችል አምላክ ልቦናቸውን ቀይሮ እኛ ሰላም ስንሆን ቤታችን ሰላም ይሆናል፣ መንደራችን ሰላም ይሆናል፣ ልጆቻችን ሰላም ይለምዳሉ። ቤተ ክርስቲያን ሰላምን የሰላም ባለቤት የሆነችው ሰላሟን ልጆቿን ማያዝ ትጀምራለች። ከካህናት ጋር አብረን መኖር እንዴት እንደምንችል መማር እንችላለን። ስለዚህ መንፈሳዊ መታደስ ውጫዊ አካልን ብቻ አይደለም የሚገልጸው፣ ውስጣዊ ህሊናንም ነው የሚገልጽ። በህሊናችን ሰላም መሆን፣ የፍቅር ሰዎች መሆን፣ እሱን ማድረግ ስንችል አሁን ወደ ሱታፊ አምላክ የምንሄደው። እንደ መጨረሻ የማነሳው ፍቅር፣ ምሕረት እና ድነት በኦርቶዶክሳዊ መንፈሳዊ ህይወት ውስጥ ልዩ የሆነ ማዕከላዊ ስፍራን ይዞ የሚጠኑ ጥናቶችም ናቸው። በህይወት የምንኖራቸው እግዚአብሔር ሰውን አስቀድሞ ነው የወደደው። ሳይወደው ሰው ሳይወደው ወደደው። ክርስቶስ በህይወቱ በዘመነ ስጋዊ በነበረበት ዘመን በእግረ ሥጋ ሲመላለስ፣ እንዲሁም ደግሞ በመስቀል ተሰቅሎ በትንሣኤው በእርገቱ፣ በእነዚህ ሁሉ መለኮታዊ ፍቅሩ ሁላችን ተሳታፊ እንድንሆን አደረገ። በሞቱ ሞታችንን ገደለው፣ የትንሣኤ ሰዎች አደረገን። በመቃብር ሆኖ በመቃብር ውስጥ የምንኖር በዓለም መቃብር ውስጥ ያለን ሰዎችን ድምፃችንን ሰማ፣ ተነሳልን፣ ትንሣኤችን ተባረከ። እሱ ብቻ አይደለም፣ የምስጢረ ሥጋዊ ፍጻሜ የሚሆነውን ከተነሳ በኋላ ከ40 ቀን በኋላ ወደ ሰማይ አረግና የእኛን እርገት በደንብ እንድንመለከት ወደ ሰማይ እንድናይ ያደረገን። እርገታችን ሰማያዊ ነው። አሁን በምድር ላይ ነው ያለነው። ሐሳባችን ምድራዊ ሆነ። ሰማይን እንድንመለከት ወደ ላይ እንድናይ በአብ ቀኝ ተቀምሎ አከበረን። ሰውነታችን ራሱ ውበት አገኘ። ረቂቅ የሆነ አምላካችን ረቂቅ የሆነው ምስጢሩን ገለጸልን። በመስቀል ላይ የተሰቀለው አምላክ በደም ታጥቦ እኛን ሁላችንም በይቅርታ ከጎበኘን እጁን ዘርግቶ አቀፈን። በመስቀል ላይ ሆኖ መስቀሉ ምስጢርን ገለጸልን። ግርጌው ላይ ብንመለከት በመስቀሉ ግርጌው ላይ የተቸነከረው ችንካሩ እምነታችንን መሰረታችንን ገለጸልን።
ይሄ ደግሞ በእምነታችን የምናገኘው በጥምቀታችን የምናገኘው ሕይወት ነው። በኋላም ጉልበቱ የገፉት የጣሉት የሳቡት ጉልበቱ ላይ ደግሞ ያለው ግፍ መከራ ደግሞ ምንን ያሳቀርባ ምስጥረ ቁርባን ምስጥረ ቀንዲል ምስጥረ ሜሮንን ይገልጽልናል። በዚህ ማህተም አገኘን። የተወጋው ጎኑ ቁርባኑን ገለጸልን፣ ስጋውን ደሙን ተካፋዮች አደረገን። በቀኝ እጁ የተጎዳው ደግሞ ንስሐችንን አበሰረን። በግራ እጁ የተጎዳው ደግሞ ራሱን የቻለ በሚስማር የተጎዳው ወይ ደግሞ የደማለን አምላክ ደግሞ ብንታመም ቁስለ ነፍስና ቁስለ ስጋ ቢገጥመን ቀንዲልን ሰጠን። ሁለቱ ምስጢራት ደግሞ በአክሊለ ሦኩ ላይ ተገኙልን። ምስጢረ ክህነትን የምንለው እንዲሁም ደግሞ ምስጢረ ተክሊል የምንለው በአክሊሉ ላይ ተገኘ። ልብ በሉ ክርስቲያኖች ኦርቶዶክሳውያን፣ ጋብቻውን የምናየው አክሊሉ ላይ ነው፣ ሦኩ ላይ ነው። አክሊለ ሦኩ ላይ ነው የምናየው። ክህነቱን የምናየው አክሊለ ሦኩ ላይ ነው የምናየው። ክርስቲያኖች አገልግሎቱ እንዲሁ ዝም ብሎ ተራ ነገር አይደለም፣ መከራ ያለበት መስዋዕትነት ያለበት ነው። ጋብቻ ፍቅር ብቻ አይደለም ያለበት፣ ትልቅ ከባድ የሆኑ ነገሮች አለ። መስዋዕትነት ይጠይቃል። ለሌሎች መስዋዕት የሌሎችን ሰዎች ድምጽ መስማትን ይፈልጋል። የሁለት ሰዎች መጣመር አለበት። በክህነት ውስጥ ያሉት አባቶች ልዩ የሆነ አገልግሎት አላቸው። አክሊለ ሦኩ ላይ ነው፣ ልዕልና ያለበት ነው። ስለዚህ ኦርቶዶክሳዊት በሚስጥራዊ ሕይወት ውስጥ በሚስጥራዊ ቤተክርስቲያን ውስጥ እንድንካፈል ክርስቶስ በመስቀል ላይ ሆኖ ማንነታችን ገለጸ። ካደረም ከተነሳም በኋላ በርገት ካሄደ በኋላ ግን ዳግመኛ እንደ መንፈስ ቅዱስን ከአብ የሚሰርጸውን የኦርቶዶክስ ትምህርት ከአብ የሚሰጠውን የእግዚአብሔር መንፈስ ቅዱስ መንፈሴን እልክላችኋለሁ የሚያጽናናውን የሚያረጋጋውን ምሕረትና ፍቅራችንን ሊሰጠን የሚችለውን መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስን እልክላችኋለሁ። በዚህ ሕይወት ውስጥ የምንኖር ከሆነ የፍቅርና የምሕረት ሰዎች መሆናለን። ድህነታችን ከዚህ ጋር የተያዘ ስለሆነ